በዛሬው ቀን ብዙዎችን ያሳዘነ አሳዛኝ ዜና ተሰምቷል። እንግዲህ ይህ ነገር በእውነት ሰብአዊነትም ሰዋዊነትም አይደለም። እንኳን ከገዛ አባት ከማንም ከሰው ልጅ ፍጡር ሁሉ የሚጠበቅ አይደለም እና ብዙዎች እያወገዙት ነው የሚገኙት። በጣም ያሳዝናል። ጉዳዩ ምንድነው? እንግዲህ ገላቸውን ልጠባችሁ በሚል የገዛ ልጆቹን ስለደፈረ አባት ነው የምነግራችሁ። ይህ ጉዳይ የተፈጸመው በሐዋሳ በተለይ የልጆቹ ጠባቂ ነኝ ብሎ በገዛ ልጆቹ ላይ ሲኦልን ያሳየው አባት በመጨረሻም የቅጣቱን ዋጋ አግኝቷል ይለናል መረጃችን። በሐዋሳቱ ላይ የተፈጸመው ይህ ድርጊት የሚሰማው ሁሉ ልብ የሰበረ በጣም ያሳዘነ ክስተት ነው። እንግዲህ ይህ ሰውዬ ወይም አባት ተብዬው ተካልኝ ሻንካ ይባላል። ገላችሁን እኔ ነኝ የማጥባችሁ በሚል ሰበብ ነው እንግዲህ የ19 ዓመት ሴት ልጁን ለ5 ዓመታት እንዲሁም ደግሞ የ13 ዓመት ወንድ ልጁን ደግሞ በተደጋጋሚ አስገድዶ ደፍሯል። እንግዲህ ይሄ የሚያሳየው ሴት ልጁን መድፈሩ አሳዛኝና በጣም ሰይጣናዊ እንዳለ ሆኖ ወንድ ልጁ ላይም እንዲሁ የግብረ ሰዶም ጥቃት ነው የፈጸመበት ወይም ያስገድዶ መድፈር ነው የፈጸመበት መሳሳይ ጾታ። እንግዲህ ይህ ለጆሮም ከባህልም ከሰውነትም በብዙ አንጻር ቢሰማ በጣም ሰቅጣጭና ብዙዎችን ያሳዘነ ነገር ሆኗል። እንግዲህ ይህ ሰውዬ እናታቸው በሌለችበት ነው በተደጋጋሚ አስገድዶ በመድፈር ሰብአዊነት የጎደለውን ጥቃት ሲፈጽሙባቸው የቆየው። የፍትህ አምላክ ግን አልተኛም። እንግዲህ ህፃናት ቢሆኑም ልጆች ቢሆኑም እንግዲህ ታህሳስ 8 ቀን 2018 ዓ.ም ጥቆማው ለፖሊስ ደረሰ። በኋላም የሐዋሳ ከተማ ሪፈራል የአንድ ማዕከል ምርመራ ቡድን እስከ መኖሪያ ቤት ድረስ በመሄድ ባደረገው ማጣራትና የሕክምና ማስረጃ እንግዲህ የተፈራው ሆኗል። ድርጊቱን በተደጋጋሚ ፈጽሟል። እንግዲህ ልጆቹ ላይ የደረሰው የአእምሮ ስብራትን ማሰብ አይቻልም። በቃ በጣም ከባድ ነው፣ ከአእምሮ በላይ ነው። ከፍተኛ ጭንቀትና ፍርሃት በተለይ ከግምት ውስጥ ገብቶ በሐዋሳ ከተማ መጀመሪያ ደረጃ ፍርድ ቤት የካቲት 26 ቀን 2018 ዓ.ም በዋለው ችሎት ነው እንግዲህ ውሳኔ የተላለፈው። ውሳኔው ምንድነው ካላችሁኝ ሌሎችን ያስጠነቅቃል፣ ተከሳሹንም ያስተምራል በሚል ተከሳሽ ተካልኝ ሻንካ በእድሜ ልክ ጽኑ እስራት እንዲቀጣ ተደርጓል። ሌሎችንም ያስተምራል ተብሎ ይታሰባል። እንግዲህ ቤተሰብ የሰላምና የጥበቃ ቦታ ሆኖ እንዲህ ያሉ ተኩላዎች በቅርባችን ሊኖሩ እንደሚችሉ ልብ ልንል ይገባል ይላል ፖሊስ። የልጆችንም ደህንነት መጠበቅ ያስፈልጋል። እንግዲህ ከወላጅ በላይ የሚቀርብ የለም። ነገር ግን ይህ የ47 ዓመት ጎርማሳ የ19 ዓመት ልጁን ለ5 ዓመት እንግዲህ ከ14 ዓመቷ ጀምሮ ማለት ነው እንዲሁም የ13 ዓመት ልጁን በተደጋጋሚ ወንድ ልጁን የግብረ ሰዶም ድርጊት ነው ሲፈጽም የነበረው። ይህ እንግዲህ ያው በጣም አሳዛኝ እንደ ማህበረሰብ እንደ ህዝብ እንደ ሰው ልጅም የተወገዘ ነውና እጅግ አሳዛኝ ነው። ምናልባት የተሰጠው የእድሜ ልክ እስራትም በቂ አይደለም። ምክንያቱም አሁን እየወጡ እንዳሉ መረጃዎች በተለይ የአካባቢው ነዋሪዎች ልጆቹን የሚያውቁ የህግ አካላትም ጭምር ወደ ሞት ፍርድ ይቀየር፣ ይሄ ሰውዬ አንድም ቀን ምድር ላይ የመኖር መብት ሊኖረው አይገባም፣ የፈጸመው ነገር ከአይምሮ በላይ ነው፣ ስለዚህ እንደሱ ይሁን የሚሉ ሀሳቦች እየወጡ ነው። እናንተስ ምን ትላላችሁ? ይሄ እንግዲህ የመጨረሻው ዘመን ይመስላል። ለመስማትም በጣም ያሳዘነና የብዙዎችን ልብ የሰበረ ነው። እስቲ አስተያየታችሁን ኮሜንት ላይ አኖሩልን። ባይ